ኦኬ ሃይ ጋይስ እንዴት ናችሁ? ዛሬ እንዴት $35 ሎስ እንዳደረኩት ትሬድ ሪካፕ እናያለን። ትሬዱን የወሰድኩት ኤስ ላይ ነበር። ዴሊ ባይሳችንን ዛሬ ዴሊ ባይስ የነበረው ቡሊሽ ነበር፣ ግን ዛሬ ኮምፕሊትሊ ሮንግ ነበርኩኝ ዴሊ ባይስ ላይ። ምክንያቱም ላይክ እኔ ቡሊሽ ነበር ኤክስፔክት ያደረኩት፣ ግን ማርኬቱ በጣም ወርዷል። አዶኖ ለምን እንደተፈጠረ፣ ግን ዛሬ ሙሉ ለሙሉ ባይሴን ሮንግ ነበርኩ ማለት ነው። ቡሊሽ የነበርኩበት ምክንያት ፎር አወር ላይ እዚህ ጋር ስትራክቸር ብሬክ ካደረገ በኋላ ወደ ላይ ነበር ሲሄድ የነበረው። ሴም ታይም የዋን አወር ላይም እንደዛው እዚህ ጋር ብሮክ ካደረገ ማርኬቱ ቡሊሽ የሆነ ነገር ነበረ የሰጠን። ቡሊሽ የሆነ ዋን አወር ላይም ፎር አወር ላይም ቡሊሽ ነበረ። ምንድነው የጠበቅኩት? ጀስት 15 ሚኒት ሎዎችን ማርክ አደረኩ። እነዚህ ሰማያዎቹ 15 ሚኒት ሎዎች ናቸው። እነዚህ ጥቁሩ ደግሞ የዋን አወር ሎ እና አይ ቲንክ የፎር አወር ሎ መሰለኝ። ያ ዋን አወር ሎ እና ፎር አወር ሎ ማርክ አደረኩኝ ማለት ነው። ልክ ማርኬት እንደተከፈተ ማርኬቱ ወደ ላይ ሄደ። ከዛ እዚህ ጋ የነበረውን ሃይቴክ አረገ፣ እዚህ ጋም የነበረውን ሃይቴክ አረገ። ግን ቡሊሽ ስለነበርኩኝ ኬር አልሰጠሁትም ማለት ነው። ማርኬቱ መጣና ልክ 11 ሰዓት ከ50 ላይ ይሄኛውን 15 ሚኒት ሎ ቴክ አረገ ማለት ነው። ልክ 11 ሰዓት ከ50 ላይ ይህን ቴክ ሲያደርግ ናስዳክ በዛ ሰዓት ይሄኛውን የመጨረሻውን ሎ ቴክ አድርጎ ነበር ማለት ነው። ይችኛዋን ሎ ኤስሲቲ ሰጠን ማለት ነው። ይሄን ሎ ቴክ አላረገም። የስ የናስዳክ ደግሞ አድርጎ ነበር። ሲምፕሊ ሁሌም እንደማደርገው በዋን ሚኒት ላይ ኢንቨርዥን ነበር የጠበቅኩት። የመጀመሪያው ያ እዚህ ጋር ነበረ ዋን ሚኒት ጋፕ ያዝኩት ማለት ነው። ያንን ጋፕ ብሬክ አደረገልኝ። እዚህ ጋር ትሬዱን ልገባ የነበረው እዚህ ጋር እዚህ ጋር ባይ ሊሚት አስቀምጬ ነበር፣ ግን ልክ ሜታ ትሬደር 5 ላይ ስገባ ኦልሬዲ ይሄን ብሮክ አድርጎት ነበር። እዚህ አካባቢ ነው መሰለኝ የገባሁት። ለዛም ነው ሪስኪ ያነሰው $35 ይሁን እንጂ $50 ነበር ሎስ ብናደርገው። ግን ያው ቴንጋድ ሎስ አላደረግንም እሱን። ግን ቢሆንም ስቶፕ ሎስ ይታርጎብናል ማለት ነው። ከዛ ቲፒን እዚህ ጋር እውነት ለማውራት ቲፒን በቃ እዚህ አካባቢ ወስዶ ነበረ። ምክንያቱም ማርኬቱ በጣም ቮላታይል ነበር በደንብ ማርኬቱ ስለሄደ። ከዚህ በኋላም ፓምፕ ያደርጋል ብዬ ኤክስፔክት አላደረግም ነበር። እዚህ አካባቢ ላይ ወጣ ነበር፣ ግን ያው ሎስ አድርጌያለሁ ማለት ነው ይህንን ትሬድ። ይሄ ምንም ተሳስቻለሁ ብዬ አላስብም። እዚህ ትሬድ ላይ ፕላኔ ላይ ያለውን ነገር ነው ያደረኩት። ይሄንን ትሬድ ገብቼ ከዚህ በፊት ዊን አድርጌ ስለማቅ አሁንም ነገም ማለት ሌላ ጊዜ ይሄን ትሬድ ካገኘው ትሬድ ካገኘው ገባለሁ ማለት ነው። ምክንያቱም ዊን አድርጌ አይቼበታለሁ በዚህ ትሬዲንግ ፕላን ማለት ነው። ያ ዛሬ ሉዝ ያደረኩትን ብር አስቀምጥላችኋለሁ። ነገ ባንክ ሆሊዴይ ነው፣ ምንም አይነት ትሬድ አይኖረንም። ሰኞ ዕለት ሜቢ ቴክ ካረግን ቪዲዮ እሰራለሁ። ቴንክ ዩ